ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች የዕለቱን መረጃዎች ይዤ ቀርቤያለሁ። በቅድሚያም ዋናው አብዱራህማን መሐመድ አብዱላሂ ሀገራቸው ከኢትዮጵያ ጋር አዲስ የንግድ ስምምነት ለማድረግ በንግግር ላይ መሆናቸውንና ቀደም ሲል ከእስራኤል ያገኙት የሀገርነት እውቅና ብዙ የኢንቨስትመንት ጥቅም ይዞላቸው እንደመጣ ከሲኤንኤን ቢዝነስ አርበኛ ጋር ባደረጉት ቆይታ መግለጻቸውና በመካከለኛው እስያ ከምዕራባውያንና ከእስራኤል ጋር በጦርነት ዝግጅት ውስጥ ያለችው ኢራን አሁን ደግሞ ሌላ እሳት ፈልጦባታል። ይኸውም በሙኒክ ከተማ በተካሄደው ኮንፈረንስ የኢራኑ ተቃዋሚ መሪ ሬዛ ፓህላቪ ምዕራባውያን ሀያላን ከኢራን ሕዝብ ጋር እንዲቆሙና የኢራንን መንግስት ለመጣል እቅዳቸውን እንዲደግፉ ጠይቀዋል። በዚሁ ወደ ዝርዝር መረጃዎቹ ስናልፍ የሶማሌላንዱ ፕሬዚዳንት አብዱራህማን መሐመድ አብዱላሂ የሀገራቸውን የኢንቨስትመንት ሁኔታ በተመለከተ ከሲኤንኤን ቢዝነስ አረበኛ ጋር በነበራቸው ቆይታ ሀገራቸው ሰላማዊ ዲሞክራሲያዊና ምርጫ የምታደርግ ነጻ ሀገር መሆኗን ገልጸው ከእስራኤል ያገኙት እውቅና ብዙ ኢንቨስትመንትን እንደሚስብ አንስተው የሀገሪቱ የመጀመሪያው የውጭ ኢንቨስትመንት የመጣው በ2016 በዲፒ ወርልድ የግማሽ ቢሊዮን ዶላር መሆኑን ያነሱት ፕሬዚዳንቱ የተባበሩት አረብ ኤሚሬቶች በርበራን ከኢትዮጵያ የሚያገናኘውን ኮሪደር በመስራት በርበራ ከሶማሌላንድ አልፎ ጥቅም እንዲሰጥ መደረጉን ጠቅሰዋል። ፕሬዚዳንቱ ስለ ንግድና ኢንቨስትመንት ባነሱት ቆይታቸው ከኢትዮጵያ ጋር የትራንዚት ንግድና የትራንስፖርት ስምምነት ለማድረግ ንግግር ላይ ነን፣ በቅርቡም ይጠናቀቃል ብለን እንጠብቃለን ያሉ ሲሆን 850 ኪሎ ሜትር የሚረዝም የቀይ ባህር ዳርቻ ያላት ሶማሌላንድ በቀይ ባህር ንግድና ደህንነት ወሳኝ ሚና አላት ያሉት ፕሬዚዳንቱ ሀገራቸው በቢሊዮን በርሜል የሚቆጠር ነዳጅ እንዳላትና በ2027 ማውጣት እንደምትጀምር ተናግረዋል። ከቀናት በፊት የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ አልአውስት ከተሰኘ ሚዲያ ጋር በነበራቸው ቆይታ እስራኤል ለሶማሌላንድ የሰጠችውን እውቅና ለመቀልበስ ከሳውዲ አረቢያ ጋር እንደሚሰሩ ገልጸው አንዳንድ የአካባቢው ሀገራት በሶማሌ ህብረትና በአካባቢው መረጋጋት ላይ የአጭር ጊዜ ጥቅምን ለማግኘት የእስራኤል እውቅና እንደ ድል ሊመለከቱት ይችላሉ ያሉ ሲሆን የእነዚህ ሀገራት ስም ከመጥራት ግን ተቆጥበዋል። በዚሁ ወደ መካከለኛው ምስራቅ መረጃችን ስናል በቅርብ ቀናት ውስጥ የሙኒክ ከተማ ገጽታ የተለወጠ ሲሆን በጎዳናዎቹ ላይም ከፍተኛ ትኩረትን የሳበው የፖሊስ ተሽከርካሪዎችና መኮንኖች መኖራቸው ነው። የዚህ ትልቁ ክፍል በአሁኑ ጊዜ በከተማው ውስጥ እየተካሄደ ባለው የሙኒክ የጸጥታ ኮንፈረንስ ምክንያት ሲሆን የፖሊስ መብዛቱ ሌላኛው ምክንያት እስላማዊ ሪፐብሊካንን የሚቃወሙ ኢራናውያን መሰባሰባቸው ነው። በሙኒክ ዝግጅቱ ቦታ በሆነው በቴሬዚንቬንሲ ከጠዋቱ ብዙ ተሳታፊዎች ተሰባሰቡ ሲሆን የኢራኑ ተቃዋሚ መሪ የልዑል ሬዛ ፓህላቪ ፎቶ ያለበት የአንበሳና የፀሐይ ባንዲራና የኢራን ሀገር አቀፍ ተቃውሞ በተቀሰቀሰበት ወቅት የተገደሉትን ሰዎች ፎቶግራፎችና ምስሎችን በመያዝ ለድርጊቱ ጥሪ ድጋፋቸውን በመግለጽ በእስላማዊ ሪፐብሊካኑ መንግስት ላይ ያላቸውን ተቃውሞ ግልጽ አድርገዋል። ሙኒክ ልዑል ሪዛ ፓህላቪ ለኢራን ዓለም አቀፍ ድርጊት ቀን የተቃውሞ ጥሪ ካቀረቡባቸው 3 ከተሞች አንዷ ሲሆን ተቃውሞውም በተለይ ለሙኒክ የጸጥታ ኮንፈረንስ ቅርበት ስላለ የዓለም መሪዎች ከፍተኛ ትኩረት የሚስብ ሲሆን በጎዳናዎቹ ላይም በብዛት የሚታየው የአንበሳና የፀሐይ ባንዲራ በብዛት ከሚሰማው የፋርስ ቋንቋ ጋር በከተማው ሌላ ድባብ ፈጥሮ የሰነበተ ሲሆን በሙኒክ በተካሄደው ኮንፈረንስ ላይም የኢራኑ ተቃዋሚ መሪ ሬዛ ፓህላቪ የምዕራባውያን ሀያላን ከኢራን ህዝብ ጎን እንዲቆሙና የኢራን መንግስትን ለመጣል የያዙትን እቅድ እንዲደግፉ ጠይቀዋል። እንደ አውሮፓውያን አቆጣጠር በ1979 አብዮት ከስልጣን የተወገዱት የቀድሞ የኢራን ሼህ ልጅ ፓህላቪ በሙኒክ የጸጥታ ኮንፈረንስ ላይ ለጋዜጠኞች በሰጠው መግለጫ የእሱ ወገኖች ሽግግሩን እሱ እንዲመራ እንደጠየቁትና ባለፈው ወር የኢራን መንግስትን በመቃወም በተካሄደው ተቃውሞ ብዙ ተቃዋሚዎች እሱን እንደጠሩትና ይህም በኢራን ውስጥ ከዚህ ቀደም ታይቶ የማይታወቅ ተወዳጅነቱ መጨመሩን አሳይቷል። አንዳንድ ተቺዎች ግን እሱ ከፋፋይ ሰው እንደነበርና ሁሉንም ኢራናውያን አንድ ማድረግ እንደማይችል ያነሱትን ሀሳብ ፓህላቪ በጋዜጣዊ መግለጫው ላይ ውድቅ አድርጓል። ከቢቢሲ ጋር በነበረው ቆይታም እኔ አሸባሪዎችን ወይም ተገንጣዮችን እየመለስኩ አይደለም በማለት ሀሳቡን በመግለጽ የኢራን ዲያስፖራዎች በሙኒክ በቶሮንቶና በሎስ አንጀለስ ጎዳናዎች ላይ በመገኘት በሀገር ውስጥ ካሉ ኢራናውያን ጋር ያላቸውን አጋርነት እንዲያሳዩ ጠይቀዋል። ውድ ቻናል ቤተሰቦች ለዕለቱ ያስኳቸው መረጃዎች እነኚህ ነበሩ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። በቀጣይ እስከምንገናኝ መልካም